በመጀመሪያ ምህረት አውግቸው ባላለው ስሜ እስራኤል ባላለው የግሯ ልጅ ነኝ እሺ በመጀመሪያ እግዚአብሔር ክብሩን ጠቅልሎ ይውሰድ እሺ ስለ ወንድሜ እግዚአብሔርን እጅግ አድርጌ አመሰግናለሁ ቶሌ ገለታው ማጂሳ ያከነጋው ከነቲ ገመቹ ጉዳን ተደጋማ አኑ መቃን ከየጸደኝ ጀለማ ኦፕሌቲ በርናባሲ ማቄን ቀደህም ባዬን አበስከው ቤቴን አየኸው ደረስክልኝ ለምስጋና በቃው እኔም እንደሰው በቃ አለፈ መከራው ተረሳ ያ ሁሉ አበሳ እንደ ማርያም ከበሮን ሊያነሳ ልቤ ተነሳ ላመስግን አምሮልኛል ቀኔ ላዜምልህ ልቀኛ አዲስ ላመስግን አምሮልኛል ቀኔ ላዜምልህ ልቀኛ አዲስ ቀኔ ከናቴ ማህፀን ማንም ሳያውቀኝ የመረጥከኝ እንደ እናት እንደ አባት በፍቅር ይዘህ ያሳደግከኝ ሰለቸኝ ታከተኝ ላፍታ ሳትለኝ ከቶ እስከ ዛሬ በኔ ብርታት ሳይሆን ባንተ አይደለም ወይ በሕይወት መኖሬ ዛሬም አንተው ነህ ነገም ተስፋዬ የመጨረሻ መደምደሚያዬ ዛሬም አንተው ነህ ነገም ተስፋዬ የመጨረሻ መደምደሚያዬ ላንተ ዘመኔም ብሰጥ ላንተ ክብር ነው ለኔ ላንተ ይሄም ሲያንስ ነው እንዲህ መሆኔ ላንተ ከሆንኩት በላይ ላንተ ገና ሆናለሁ ላንተ ምላሽ ባይሆንም ሰዋለሁ እኔ ማውቀው መልካምነትህን እናገረው ደግ መሆንህ ሳሞካሸው ብውል ደጋግሜ ሱሶሎብኝ ነው ገብቶ በደሜ ያየ ያውቀዋል የቀመሰ በፍቅር ዝናብ የረሰረሰ ያየ ያውቀዋል የቀመሰ በፍቅር ዝናብ የረሰረሰ ጌታ ይሁን እንግዲህ ዛሬ እኔ በመጀመሪያ ደረጃ በጣም ደስ ብሎኛል ምክንያቱም በርናባስን ካወቁበት ጊዜ ጀምሮ በጣም ጥሩ እጅግ በጣም ጥሩ መንፈሳዊ ሰው ነው ደስ የሚል ህይወት ያለው ሰው ነውና የልጅ አዋቂ ብዬ የምለው በጣም ማደንቀው ሰው ነውና ዛሬ ደግሞ ጌታ ለዚህ ስላበቃው በጣም ደስ ብሎኛል እሱንም እንኳን ደስ አለለዋለሁ በርናባስ ማለት በጣም ምርጥ ጓደኛችን ነበረ እና ቃላቶች ያጥሩኛል ስለሱ መናገር ማለት ነው እና ምርጥ የምንወደው ወንድማችን ነው በጣም ምርጥ ልጅ ነው እና ያው ዛሬ ደግሞ
ሰርጉ ስለሆነ በጣም ደስተኛ ነኝ። ደስ ብሎኛል። ኮንግራ ብያለሁ። ጨርሻለሁ። ሌላ ባርናባስ ማቀው እዚሁ በጋራ ሙላታ ፕሮግራም ነው የተዋወቅነው እና ባወቁት አንፃር በጣም ቤስት የሆነ ልጅ ነው። ሳምራይትም ያው ባለቤቱ ማለት ነው ያው የኛ እህት ናት። አብረን እዛ የግሯ ልጅ ናትና በዚህ አጋጣሚ እንኳን ደስ አለ ማለት ፈልጋለሁ ለዚህ ስላደረሳችሁ እና ያው ከዚህ በፊት እንደ ትንቢትም ቁጠሩት። ከዚህ በፊት እዚህ ለአገልግሎት መጣን ስለሱ ስለ ትዳር ወደፊቱ እያወራን ነበርና የሆነ ጊዜ እና ሳምራይት የምትባል ልጅ አለች እሷን ወደፊት ታገባለህ ብዬ ነግሬው ነበር። ክብር ለጌታው ዛሬ የእውነት ሆኖ ሰርቷል ማለት ነው እና ያው በዚህ አጋጣሚ እንኳን ደስ አላችሁ ለሁላችሁ መልካም የትዳር ህይወት ብያለሁ። እና ስለ ወንድሜ ስለ ባርናባስ በጥቂቱ ለመናገር ነው። እንኳን እግዚአብሔር ለዚህ ቀን አደረሰ ማለት ዛሬ ምሽት ላይ የሰርጉ ዋዜማ ላይ ነው የምንገኘው እና ነገ ደግሞ ሰርጉ ነው። እንኳን እግዚአብሔር ረዳችሁ። ማህሌትም ወንድሜ ባርናባስም እንኳን እግዚአብሔር ረዳችሁ። እግዚአብሔርን እጅግ አድርጌ ስለእናንተ አመሰግናለሁ። ስለ ባርናባስ ሳውራ እንግዲህ በመጀመሪያ ያው በመላጣ ሞክሼ ነን እና በዚህ ቀን ቤትን የሚሰራ እግዚአብሔር ነው ይላል መጽሐፍ ቅዱስ ሲናገር። እንኳን እግዚአብሔር ቤትን ሰራ፣ እንኳን እግዚአብሔር ረዳችሁ ማለት ፈልጋለሁ። አመሰግናለሁ። ባርናባስ ቹን ነማ ውበታዳ ነማ ተስገባዳ ነማ ባየ ጃለኑዳ ጉያ ከና ጉያ ገመቹ ሳከዳ አርጉ ኬኘቲ ንብሌ ባየ ገመኔ ጅራ ጀቹ ማርባዳ ገለተማ ባርናባስ አናፍ ኦፕሌሰ ከይ ሳንጋፋቲ አረሞ ዋዜማሳ ጀለቡልቲ ጉያ ጨዳሳረት ያርገምና ባርናባስ ኦፕሌሰ ከይ ሰጉዳዳ ባየን ጃለዳ ጉያ አራ ከና ጋውሳቲ ባየ ገመኔ ጅራ በጋ ጉያ አራ ከና ዋቀዮን ገርጋሬ ሳ ጌን ጀዳ ባርናባስ ባየን ሰጃለዳ ኦፕሌሰ ከይ ያው ጉያራን ተና አሊፍ ወላ ፍራፊ ማቲ ወንዳው ጂነስተኝ ጓደኞታ ከየ የሮዴራ አስቲ የሮጂን ደበርሲኔ ወጅንተኝ ጀለቡልቲ ጭራ ፍያርት ከነር ከምኑ ጉያ ከነቲ አን ገመቹ ጉዳና ደጋመ ማልፍ ይወቴ ጉያን ጉያ ጭራ ፍያቲ ጉያን ጭራ ጉያ tokko ቸንደብሪነ ከነቲ ነሞኒ ከነ ነጭና ታኒ halkan kan hundana wajjin taanii waa hundana cinaa dhaabbatanii akka ciiniif yahun gammachuudhaan nagayaan akkasuma bifa miidhagaa ta'een akka tolu warri godhan hunda isaaniitiin galatoomaa gamanumaan jechuun barbaada. ያው ከተማለ ገመቹ ጉዶና ደጋሙ ጅራ namni hundi namni dillee asitti wal qabee jiru kun sababii kiyyaa fi sababii adamanaatti yeroo fuula duraatiif jechuudha. Kana si wal qabamanii jirani gammachuu guddaan dhaga'ame. Gammachuu hangana hin jaamne dhumarratti maatii kiyyaa dabalatee namoota akka sagantaa kun akka miidhagee akka bareedee bifa kanaan tolu kan godhan nama hundaa'u galatoomfachuun barbaada. Akkasuma ጓደኞታ ከየ ዋይለን ከየ ኢዶ ጆጂን ወጀን ኮንኮላታ ቀበቴ ዱፉዳን ካሜራ ቀበቴ ዱፉዳን ወንቶታ ገረገራት ነገርጋሩዳን ገረፈ አስዱፈኒ ይፈሚ ደጋቴ ከናን አካ ሰገንታ ጭዳ ነካ ገይስኑፍ ነሞታ ጭና ዳበቱን እንደኑ ገለቶማችን ይላል። እዚህ ያደረሰን እግዚአብሔር የተመሰገነ ይሁን። ስሜ ማህሌት አማህ እባላለሁ። የዛሬ የአቶ ባርናባስ እጮኛ ከነገ በኋላ ደግሞ ባለቤቱ የምሆነው እንግዲህ ስለሱ በጥቂቱ ሳወራ እጅግ በጣም መልካም ሰው እስከማውቀው ድረስ እግዚአብሔርን የሚወድ ቤተሰቡን የሚያከብር ለስራው ታታሪ እና በጣም መልካም ሰው ነው።
ነገር እንደዚህ ውብ ሆኖ እንዲያልፍ እያደረጉ ያሉት በጣም ብዙ ሰዎች አሉ። እዚህ በጣም በብዙ ስራ እየደከሙ ያሉት ጓደኞች፣ እዚህ ጎረቤቶች፣ የቸርች አባላቶች እንዲሁም በጣም ብዙ ሰዎች ናቸው ያሉት። እንዲሁም ከኔ ጋር ከድሬዳዋ የመጡት የስራ ባልደረቦች አሉ፣ ሹፌራችንን ጨምሮ ሰለሞንም ማለት ነው። በጣም መንገዱ በጣም አድካሚ ነው። ይህ ሁሉ ጉዞ በትዕግስት ከኛ ጋር መጥተው እንዲሁም የስራ ባልደረቦች ካሜራማናችን በጣም ይሄ መንገድ ረጅም ነው ሳይል ከኛ ጋር መጥተው ከኛ ጋር በጣም ደስታውን እየተካፈሉ ይገኛሉ። እነሱም እንዲሁም የስራ ባልደረቦች እዚህ ከኔ ጋር መጥቶ ሁሉንም ማመስገን እፈልጋለሁ። የወደፊት ሚስቴ የአሁኑ እጮኛዬ ሰዓታቶች ነው የሚቀሩት። እንግዲህ ሰርጋችን ዋዜማ ላይ ነው የምንገኘው። ያው ጌታ ነው ያገናኘን። በእርግጥ እኔና እሷ አንታወቅም ነበር ድሮ። ፕሮግራም ላይ እንደ አጋጣሚ ጸሎት እየጸለይኩ ያለው ነው እግዚአብሔር በመንፈስ ውስጥ ያስቀመጠው እሷን እና እዛን ጊዜ ነው ማንክ ብዬ ዞር ብዬ ሳያት አላቃትም። እዛ ዘምሪ ብዬ ማይክ ሰጠዋት። እግዚአብሔር ትልቅ ነው ብላ የሌሊ መዝሙር ዘመረችልኝ። ከዛ የሷ ፍቅር ከዛ ጊዜ ጀምሮ ወረረኝ። ያው እኔም እሷን ለመግባት ያን ቀን ወሰንኩና ከሷ ጋር ተዋውቄ ስልኳን ተቀብዬ ከዚህ ሄድኩ። ከዛ እንደ እግዚአብሔር ፍቃድ ነው ያው ተሳክቷል።